ሰላም እንዴት አላችሁ? ማይክ ነኝ ከሱፐር ሴኩሪቲ ሶሉሽን። ዛሬ በአዲስ ቪዲዮ ተገናኝተናል። ዛሬ የማቀርብላችሁ በብዙሃን ጥያቄ መሰረት የትኛውን ካሜራ ለመኖሪያ ቤት፣ ለቢሮ፣ ለህንፃ እንዲሁም ለመጋዘን መጠቀም እንዳለባችሁ የሚያሳይ ቪዲዮ ነው። እስከ መጨረሻው እንድትከታተሉ እንጋብዛችኋለሁ። ወደ ቪዲዮ ብዛት ያላቸው የደህንነት ካሜራዎች ያሉ ሲሆን የደህንነት ካሜራዎች የሚለያዩባቸው ምክንያቶች ብዙ አይነት ሲሆኑ ከነዚህ ውስጥ በቅርጻቸው የምንገጥምባቸው ቦታዎች እንደዚሁም ገመድ ያላቸው እንደዚሁም የሌላቸው በማለት ሲሆን በብዛት የምንጠቀምባቸው ካሜራዎች ዶም፣ ቡሌት፣ ፒቲዜድ፣ ፊሽአይ እንደዚሁም ዶርቤል ካሜራዎች ናቸው። እነዚህንም በመቀጠል እንመለከታለን። የመጀመሪያዎቹ የዶም ካሜራዎች ናቸው። የዶም ካሜራዎች እንደ ስማቸው የጉልላት አይነት ቅርጽ ያላቸው ሲሆን የራሳቸው ደካማ እንደዚሁም ጠንካራ ጎን አላቸው። ከጠንካራ ጎናቸው ስንጀምር አንደኛው ቫንደል ፕሩፍ መሆናቸው ነው። ይህም ማለት ማንኛውም ሰው ቢነካቸው ወይም ሊያበላሻቸው ቢሞክር በቀላሉ የሚበላሹ አይደሉም። እንደዚሁም አቅጣጫ ለመቀየር ሰዎች ቢነካኳቸው በቀላሉ የማይንቀሳቀሱ ናቸው። በሁለተኛ ደረጃ የዶም ካሜራዎች ወዴት አቅጣጫ እየተመለከቱ እንደሆነ ስለማያስታውቁ ብላይንድ ስፓትን ሪኮግናይዝ እንዳናደርግ ይረዳናል። በሶስተኛ ደረጃ የዶም ካሜራዎች ከጂፕሰም ቦርድ ጋር ኮምፓቲብል ስለሆኑ ተገጥሞ ስንመለከታቸው ጥሩ ገጽታን ይሰጡናል። የዶም ካሜራዎችን እንድንጠቀምባቸው ሰጀስት የሚደረገው በመኖሪያ ቦታ፣ በህንፃዎች እንደዚሁም በመጋዘኖች ውስጣዊ ክፍል ነው። በመቀጠል ቡሌት ካሜራዎችን እንመለከታለን። ቡሌት ካሜራዎች እንደ ስማቸው ቡሌት ይመስላሉ። ማለትም ሾጠጥ ያለ ገጽታ ያላቸው ናቸው። እነዚህ ካሜራዎች ለውሃ እንደዚሁም ለእርጥበት፣ ለአቧራ አይበገሪ ናቸው። በሁለተኛ ደረጃ እነዚህ ቡሌት ካሜራዎች ረጅም ርቀት ላላቸው ቦታዎች ጥርት ያለ ምስል ለመቅረጽ ያስችሉናል። ቡሌት ካሜራዎች በቀላሉ የሚታዩ ስለሆነ የስርቆት ሙከራዎችን ቀድመን እንድንከላከል ይረዳናል። የቡሌት ካሜራ ደካማ ጎኖች ደግሞ ሰዎች ካሜራውን በመነካካት አቅጣጫ ሊያስቀይሩት ይችላሉ። ሌላኛው የቡሌት ካሜራዎች ደካማ ጎን ካሜራው የተገጠመበትን አቅጣጫ በማየት ካሜራው በማይመለከትበት አቅጣጫ ስርቆት ሊፈጸም ይችላል። እነዚህን የቡሌት ካሜራዎች የምንጠቀምባቸው ቦታዎች እንደ ሱቅ፣ እንደ ህንፃ ወይንም መኖሪያ ቤት የውጫዊ ክፍል ላይ ይሆናል። በመቀጠል የምንመለከተው ካሜራ ፒቲዜድ ወይም ደግሞ ፓን ቲልት ዙም የሚያደርግልንን የደህንነት ካሜራ። ከፒቲዜድ ጠንካራ ጎናቸው ስነሳ እነዚህ ካሜራዎች ብዙ ቦታ መመልከት የሚያስችሉን ሲሆኑ በተለያየ አቅጣጫ ለመቅረጽ የሚዞሩ ናቸው። በተለይም አዳዲሶቹ የፒቲዜድ ካሜራዎች በሁለቱም ገጽታ ካሜራ የተገጠመላቸው ስለሆነ ተንቀሳቅሰው መቅረጽ ይችላሉ። ሁለተኛው የፒቲዜድ ካሜራ ጥቅማቸው የዙም ኢን ኬፓቢሊቲያቸው ነው። እንደ የሞዴላቸው እስከ 25 ታይምስ የዙም ኢን ኬፓቢሊቲ አላቸው። የፒቲዜድ ካሜራዎች ደካማ ጎናቸው ራሱን ችሎ የሚቆጣጠራቸው ሰው ወይም አካል ያስፈልጋቸዋል። ለምሳሌ አንድ ስርቆት በሚከሰትበት ጊዜ ስርቆቱን በደንብ ለመከታተል ዙም ኢን ወይም ዙም አውት እያደረገ የሚከታተል አንድ ሰው መቅጠር ሊገባን ይችላል። የፒቲዜድ ካሜራ አንደኛ ደካማ ጎናቸው ዙም ኢን እንዲሁም ዙም አውት እያደረገ እያንዳንዱን አክቲቪቲ የሚቆጣጠርልን ሰው ስለሚያስፈልገን ነው። ከዚህ ቀደም የተመለከትናቸው ዶም ወይም ደግሞ ቡሌት ካሜራዎች ሰው አያስፈልጋቸውም። ነገር ግን ፒቲዜድ ካሜራዎች የሰው ቁጥጥር ስለሚያስፈልጋቸው አንዱ ዳውንሳይዳቸው ሊሆን ይችላል። ሌላኛው የፒቲዜድ ካሜራዎች ዲስአድቫንቴጃቸው በጣም ኮስቲ መሆናቸው ነው። ፒቲዜድ ካሜራዎችን እንድትጠቀሙ ሪኮመንድ የምናደርግባቸው ቦታዎች ሰፋፊ የሆኑ ፓርኪንግ ስፔሶች፣ የከተማ መንገዶች ላይ እንደዚሁም ትላልቅ የሆኑ መጋዘኖች ውስጥ ነው። ሌላኛው ካሜራ የፊሽ አይ ካሜራዎች ናቸው። እነዚህ የፊሽ አይ ካሜራዎች ብዙ ጊዜ ሱፐር ማርኬት ላይ ተገጥሞ ልትመለከቷቸው ትችላላችሁ። እነዚህ ካሜራዎች ብዙ ጊዜ በቪዲዮ ላይ እንደምትመለከቱት የተገለበጠ ኢሜጅ የሚመስል ያሳዩናል። እነዚህ ካሜራዎች ድክመታቸው ብዙም ጥራት ያላቸው አለመሆናቸው ነው። አምስተኛው አይነት ካሜራ ዋየርለስ ወይም ዋይፋይ ካሜራ ብለን የምናውቃቸው ናቸው። እነዚህ ካሜራዎች ገመድ አልባ ካሜራዎች ሲሆኑ በአፕሊኬሽን ወይንም ያለ ኤንቪአር እና ዲቪአር መጠቀም የምንችላቸው ካሜራዎች ናቸው። ስለዚህ ብዙ ጊዜ ሜሞሪ ካርድ ገዝተን የምንጠቀማቸው አይነት ካሜራዎች ናቸው። እንደ አይኤምኦዩ
እንደ ኤምአይ እንደ ኢዚቪዝ ካሜራዎች ናቸው። ዋየርለስ ካሜራዎችን ብዙ ጊዜ እንድንጠቀምባቸው የሚመከረው በኦፊስ ወይም ደግሞ በትንንሽ ቤቶች አካባቢ ስንሆን ብንጠቀምባቸው የተሻለ ውጤት ልናገኝባቸው እንችላለን። ስድስተኛውና የመጨረሻው ካሜራዎች ደግሞ ዶርቤል ካሜራዎች ናቸው። እንደ ስማቸው ዶር ላይ ወይም ደግሞ በር ላይ የሚገጠሙ ካሜራዎች ናቸው። ብዙ ጊዜ ከኢንተርኮም ጋር አብረው የሚሰሩ አይነት ካሜራዎች ሲሆኑ ወደ በራችንም የሚቀርበውን እንደዚሁም የሚያንኳኳውን ሰው እንድንለይ የሚያስችሉን አይነት ካሜራዎች ናቸው። ስለዚህ የሲሲቲቪ ካሜራዎች በዋነኝነት ካታጎሪያቸው እነዚህን ይመስላሉ። የዛሬ ቪዲዮአችን ይሄንን ይመስላል። ስለዚህ እንደዚህ አይነት አስተማሪ ቪዲዮዎችን ለማግኘት ላይክ እና ሰብስክራይብ እንድታደርጉ ሰጀስት አደርጋችኋለሁ። እንደዚሁም ሱፐር ሴኩሪቲ ሶሉሽን ብላችሁ በተለያየ ሶሻል ሚዲያዎቻችን ላይ እንድትከታተሉን እጠይቃችኋለሁ። መልካም ጊዜ